ኮፒ ሊንክ እያረጋችሁ ቤተሰብ ራሴን ለማደስና ለመቋቋም እኔን የሚዋጋ አዲስ ሱፐርማን ለመፍጠር ወሰንኩ። የሱፐርማንንም ካባ አውጥቼ ሳየው አሁንም በሱ ላይ የቁንጫ ቅንጣቶች ነበሩ። ስለዚህ ዲኤንኤውን አውጥቼ አንድ እጅግ በጣም ጠንካራ የሆነ የዘረመል ጥይት ፈጠርኩ። በጥይቱ የተመታ ማንኛውም ሰው ቀጣዩ ሱፐርማን ይሆን ነበር። እኔ እጅግ በጣም የፍትህ ስሜት ያለው ሰው ለመፈለግ አቅጄ ነበር። ነገር ግን እሱን ከማድረጌ በፊት ሮክሰን በድንገት ወደ ሚስጥራዊ ቤዝ ገባች። እቅዴም እንዳይጋለጥ ራሴን እንደ ሰው አስመስዬ ላባራት ሞከርኩ። ነገር ግን ወደ ሰው በተለወጥኩበት ቅጽበት የራሴ ረዳቶች አላወቁኝምና አየር ላይ ነጠቁኝ። ሮክስ ለኃይል ጠመንጃውን አንስታ ልትታደገኝ ሮጠች። ጠመንጃውንም መልሼ ለመውሰድ ወዲያውኑ ወደ ቀድሞ ቅርጼ ተመልሼ ተጋጠምናት። በትግሉ መሃል የኃይል ጠመንጃውን በአጋጣሚ ተተኮሰ። በጥይቱ ከተመታ በኋላ የዘረመል ጥይቱ የሮክሰን ባልደረባ በሆነው ማይክ ላይ አረፈ። እንደ ድል ሆኖ ሮክሰን እውነተኛ ማንነቴን አላወቀችም። ወደ ሰውነትም ተመልሼ ከሷ ጋር ከመደበቂያው አመለጥ። ህይወቷን ስላዳንኩላት በማመስገን ትልቅ እቅፍ አድርጋ ወዳጆች እንደሆነ ነገረችኝ። ያንን እቅፍ ማሰብ አላቆምኩም ነበር። በህይወቴ ለመጀመሪያ ጊዜ አንድ ሰው በቅንነት ተቀብሎኛል። ነገር ግን ይህ ስለ ፍቅር የምናስበት ጊዜ አልነበረም። በፍጥነትም ወደ ቀድሞ ሁኔታ ተመልሼ ማይክን ለመከታተል ሄድኩ። ወደ ቤት ውስጥ ደርስ ሰውነቱ ቀድሞውኑ መለወጥ መጀመሩን በማየቴ በጣም ተገረምኩ። ራሴን እንደ ባዕድ አባት አስመስዬ አባቱ እንደሆንኩ ነገርኩት። የሱፐርማንንም ኃይል የሰጠሁት እኔ እንደሆንኩና ክፉውን ጃክን የሚዋጋ ሱፐር ጀግና እንዲሆን እንደምፈልግ ነገርኩት። ማይክ ሙሉ በሙሉ አመነኝ። ነገር ግን አቅሙን ገና ስላላገኘ እንዴት እንደሚቆጣጠረው አያውቅም ነበር።